ሰላም ውድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ቀለል ያለ የቴምር ብስኩት አሰራር ነው ማሳያችሁ። እንግዲህ ቴምሩን እንደዚህ እንደምታዩት ፍሬውን አውጥቼዋለሁ እና ይሄ ፍሬው ወጥቶ ትንሽ ላንተከትከው ነው ማለት ነው። ስለዚህ ይሄኛው ትንሽ ተንተክትኮ የትኛውን ብስኩት ደግሞ እንደምጠቀም አሳያችኋለሁ ማለት ነው። ዛሬ አሪፍ ቁርስ ለልጆቻችሁ አሁን ትምህርት ሊጀመር ስለሆነ አሪፍ ቁርስ አሳያችኋለሁ ማለት ነው። አብራችሁን ይኸው ቤተሰቦቼ እንግዲህ እኔ ይሄኛውን ብስኩት ነው የምጠቀመው ማለት ነው። እኔ አብዛኛው ጊዜ ኬክ ስሰራ የብስኩት ኬክ ሆነ የምሰራው ይሄኛውን ነው የምጠቀመው። አሪፍ ነው፣ ግን እናንተ ማንኛውም ከሱቅ የሚገዛን ብስኩት ማድረግ ትችላላችሁ። ይሄኛውን ማግኘት ካልቻላችሁ ክሬም የሌለው ዋናው ክሬም አይኖረው እንጂ ችግር የለም። የብስኩቱ ማርካ ችግር የለውም ማለት ነው፣ ማንኛውንም ብስኩት ትጠቀሙት። ስለዚህ እኔ በመፍጫ ላድርገውና እፈጫዋለሁ ብስኩቱን ማለት ነው። ብስኩቱን ፈጭቼው ቴምሩ ደግሞ እዚህ ጋር እንደምታዩት እንደዚህ ሆኖ እየተንተከተከ ነው ማለት ነው። ስለዚህ የተንተከተኮ አልቆ ብስኩቱ ፈጭቼ ደግሞ ተመልሼ እመጣለሁ ማለት ነው። እንግዲህ እንደምታዩት ቴምራችን እንደዚህ ሆኖ ተንተክትኳል ማለት ነው። ነጭ ነጭ ሆነው ራሱ ሲንተከተክ ቴምሩ እንደዚህ ሆኗል። ወፈር ያለ ደልደል ያለ ነው የሚሆነው ማለት ነው። ስታንተከተኩት ያው እንደዚህ ሆኗል ማለት ነው። እንደዚህ አሪፍ ሆኗል ማለት ነው። ስለዚህ ይሄ መቀዝቀዝ አለበት። በእጃችን ስለሆነ ብስኩቱን የምንሰራው ከመስራቱ በፊት ይፈጫል። መጀመሪያ ስለምንፈጨው ለማሽናችንን እንትን እንዳይልብን እና እንዲሁም እጃችንን እንዳያቃጥለን ይቀዝቅዝ። ይሄ እዚህ ጋር ደግሞ ከዛ የሃኛው ቀዝቅዞ ደግሞ ፈጭቼው እንዴት እንደምንሰራ አሳያችኋለሁ ማለት ነው። ቤተሰቦቼ እንግዲህ እንደምታዩት እንደዚህ ሆኗል ማለት ነው። እዚህ ጋር ብስኩት ያለ እዚህ ጋር ያለ አንድ ላይ አደባልቀን እናሸዋለን ማለት ነው። ስለዚህ ይሄንን ሙሉ ጠርጌ እዚህ ስር ልጨምረውና ከዛ አሽቼ ደግሞ እንዴት እንደሚሆን አሳያችኋለሁ ማለት ነው። እንግዲህ ቤተሰቦቼ ይሄው እንደምታዩት እንደዚህ ሆኗል። በእጃችሁ ነው የምታበኩት። እጃችሁን ታጥባችሁ በስትክክል በእጃችሁ ነው የምታበኩት። እዚህ ጋር ቅድም ያመስኩት ሰሊጥ አለ ማለት ነው። ስለዚህ ይሄንን ትንሽ ትንሽ ያረኩ እየደበለልኩኝ ሰሊጥ ውስጥ አንከባልለውና እዚህ ጋር ፓትራ አለኝ፣ ፓትሬ ላይ ደረድረዋለሁ ማለት ነው። ሪስ ጨርስ ደግሞ አሳያችኋለሁ። ከዛ ወ30 ደቂቃ ወይ 25 ደቂቃ ፓትራችን ውስጥ ከተን ደግሞ አሳያችኋለሁ። ያው ቤተሰቦቼ እንግዲህ እንደምታዩት እንደዚህ አድርጌዋለሁ ማለት ነው። ትንሽዬ ማማሲያ ኋላ ሊሆን ይችላል ወይ እናንተ በፈለጋችሁ ይሄ የስቲኪኒም ጫፍ ወፈር ያለው ስቲኪኒ ምግብ ስቲኪኒ ካላችሁ በሱም ማድረግ ትችላላችሁ ማለት ነው። እኔ እንደዚህ አድርጌዋለሁ ምክንያቱም ውስጡ ቸኮሌት ልከትበት ስለሆነ እንደዚህ አድርጌዋለሁ ማለት ነው። ስለዚህ ቸኮሌቱን ትንሽ ጠብ ጠብ ላድርገበትና ከዛ መጨረሻ ላይ ደግሞ ያው ቤተሰቦች እንግዲህ እንደምታዩት ገና ሳካ ሆኖ በጣም ነው የሚያምረው። ስለዚህ ይሄንን ደግሞ ኦቨን ውስጥ ልክተተውና አንድ ለ25 ደቂቃ ከትቼው ከዛ ደግሞ ሲወጣ ያለውን ሪዛልት አሳያችኋለሁ ማለት ነው። ያው ቤተሰቦቼ እንግዲህ እንደምታዩት አሪፍ ሆኖልኛል ማለት ነው። ያው ቂጡም አልያዘም እንግዲህ እንደምታዩት ስለዚህ አሪፍ ሆኖ ተሰርቷል ማለት ነው። ያው ይሄንን ለልጆቻችሁ ቁርስ ማቅረብ ትችላላችሁ ማለት ነው። ለትምህርት ቤት እንዲሁም ምሳቃ ላይ ብታረጉላቸው አሪፍ ነው። ይሄው እንደምታዩት ቸኮሌቱ ውስጡ አለ። ይሄንን ስትሰብሩት እንግዲህ እኔ አንድ እጅ ስለሆንኩኝ ግን ይሄው እንደዚህ እንደምታዩት እንደዚህ ይሆናል ማለት ነው። ውስጡ አሪፍ የሚያምር ቅርጽ ይሰጠናል ማለት ነው። እንግዲህ ዛሬ ቪዲዮአችን ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር ያደረጋችሁ አበረታቱን። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስተዋውቁን። ሀሳብ አስተያየት ካላችሁ እንዲሁም ኮሜንታችን ክፍት ነው። ሰብስክራይብ የሚለውን በተን ይጫኑልን። አበረታቱኝ። ቪዲዮ እየታየ አይደለም፣ ስለዚህ ሼርና ላይክ ያደረጋችሁ በደንብ እንዲታይ አድርጉልኝ ማለት ነው። ተከታተላችሁኝ አመሰግናለሁ። ባይ